حالته كي تغير አለ በረሱል ፍቅር ናፍቆት ያያቸውን መስጂድ ቤት ሲሄድ እንደገና ይናፍቁታል። ይሄ አንሶ አኺራ ተዛለው ደግሞ አኺራ ላይ ጀነት ካልገባው ላላያቸው ነው አለ። አሁን የሚያሳስበው የነብዩ መለየት ነው። አጂብ ነው አኺራው እኮ ነው የሚያሳስበው። ምን አይነት ፍቅር ነው እነዚህ? ሙስሊም ሆነ ከሙስሊም ጋር ስትጋጭ ምሳሌ ዋላ አንድ ሸኻችን አውራ ዶሮ መስታወት አያሉ ለፊት ዶሮ غير المسلم الله اعلم አይችልም ሲያይ እሱ የሚመስል ነገር ሲያይ ዘረ መጋጨት ጀምራሉ። ከመስታወቱ ጋር ተጋጭቶ ደከማሉ። ያ ሙስሊሞች ሐለት ይሄ ነው አላህ አልሐምዱሊላህ አላህ ሱብሓነሁ ወተዓላ ወፍቆን ረመዳን ላይ መስጂድ አላህ ሰበሰበን። አላህ ይቀበለን። እስካሁን ያሳለፍናቸው ጾሞች አኺራ ላይ ለኛ የሚመሰክሩ አላህ ያድርጋቸው። ረመዳን ሊወጣ ሲል ከረመዳን በኋላ ምን ማድረግ አለብን ብለው ዑለማዎች ሲጠየቁ ረባንዬ ነይቱ አሉ። ምን ሲሏቸው ለአላህ ሰዎች አሉት ባሮች አሉት ሐያታቸው በሙሉ ረመዳን የሆነ ከነሱ ጋር ጀማዓ ለመሆን። ምን ማለት ነው? አሁን ብዙዎቻችን ረመዳን ሲገባ ሰው የሆነ ነው። ሰው ማለት አላህን ሐቅ የሚሞላ መስጂድ የሚያበዛ ቁርአን የሚያበዛ ተሐጁድ የሚሰግድ ሲለተ ረሒም ዘመድ የሚቀጥል ለድሃ የሚያዘን እኔ ሁላው ረመዳን ላይ የምንሰራው ስራዎች ማለት ነው። አንዳንድ የአላህ ባሮች ሐያታቸው ሁሉ ረመዳን ያኔ በየቀኑ ቁርአን ይቀራሉ፣ በየቀኑ ተሐጁድ ይሰግዳሉ፣ በየቀኑ ሰደቃ የሚያወጡ አሉ። ተምር ይሁን በየቀኑ ላገኙት ብቻ ተምርት ይሁን እናት አባት ሐቅ የለባቸው፣ የጎረቤት ሐቅ የለባቸው፣ የዘለሙት የለ፣ አዛ ያረጉት የለ፣ የሚያሙት የለ፣ ስሙ የሚያጠፉት የለ። ሰዎች ናቸው አመቱን ሙሉ ሀከዛ ያይሹ ሐያታቸው ረመዳን ነው። ረመዳን ላይ አሁን ገብተህ አሉ አሁን አማራ ሐያት አይደል ከቁርአን ጋር ከኢባዳ ጋር የቀረቡን ሐያት ከረመዳን ውጭ ያሉ 11 ወሮችን እንደ ረመዳን ሐያታቸው የሆኑ ሰዎች እንደነሱ ለመሆን ነይት ካሁን ማን ነይቷል? ስንተኛ ቀን ላይ ነን ዛሬ? لا أوله رحمة لقبادنا الله ألا إلا بنظرة من العين الرحيمة تداوي كل ما بنا من أمراض سقيمة. النزي سدست مكروه جاك ولا جن من سابع الجو بلزته حياته بتنش كزي عندك أيار قبلك النزي تقبلها. አሁን ረመዳን ገብቷል። ሻህር አልቁርአን ነው። አሁን እኛ ብዙ ሁላችንም የቻልነውን ያህል እየቀረን ነው። ሰለፎች እንዴት ነበሩ ረመዳን ላይ ከረመዳን ውጭ? ኢማም አቡ ሐኒፋ ይላሉ ختم القرآن في المكان الذي توفي فيه የሞቱበት ቦታው ላይ 4000 ጊዜ አختመው ነበር ይላል። ስንት ያختሙ? ዛሬ መሬት ምን እንደሚመሰክርልን እኛ እስቲ ቤትህ ላይ 4 ክፍል አለ 2 ክፍል ምን እንደሚመሰክርልን አኺራ ላይ እኔ ሰው እዚህ ላይ ምን ይሰራ ነበር? እዚህ ላይ يومئذ تحدث أخبارها بأن ربك أوحى لها. إمام النووي شرح مسلم አላች እዛ ላይ ስለ አንድ ሰው ሲናገሩ ስለ እሱ ሐያትን በዛው ሲናገሩ አቡበከር ቢን አያሽ አቡበከር ቢን እኚህ ሰው ሊሞቱ ሲሉ ልጃቸው ምን አሉት አሉ ልጄ ሆይ አሉት እዚህ ክፍል ላይ አላህን አታምፀው አሉት እዚህ ክፍል ላይ
አላህን አታምፀው እዚህ ክፍል ላይ ለምን እዚህ ክፍል ላይ ወደ 12000 ጊዜ ቁርአን አختمበታለሁ። አያባት ምን አይነት አባት ነው? እንዴት ተሰማቸው? ይሄ ሁሉ ቤቱ በሙሉ በቁርአን ኑር የተነወረ ቤት ላይ አንድ ሰው ገብቶ ወንጀል ሲሰራ ታይቷቸው አባትህ እዚህ ክፍል 12000 ጊዜ አختمበታልና እዚህ ክፍል ላይ አደራህን አላህን አታምፀው አለ። ልጃቸው ነው። ሙሐመድ ቢን ሙስዒር የተባሉት ደግሞ ካነ ሚን አውራዲሂ ቀብለ ነውም አን የቅረአ ኒስፈ አልቁርአን ከመተኛታቸው በፊት ውርዳቸው ነው ማለት። እኛ ከመተኛት በፊት አሁን አውራድ አለን አይደል? ከዜናው ከቲክቶክ ከፌስቡክ እነዚህ ውርድ ቋለን እኛ የአኺር ዘመን አውራዳችን ቀልብ የሚያጨልም አይን የሚያደክም ከአላህ የሚያርቅ ከነብዩ የሚያርቅ ሐያ የሚገፍ በረካ የሚገፍ አውራድ ቋለን እኚህ 15 ጁዝ ይቀራሉ። ከዛ ነው የሚተኙ። እስኪ ምን ያሉ በህልም እነዚህ ሰው ሩሃቸው የት ነው የምታድረው? ሩሃቸው ምን ይላል ዑለማ ነፍስ ከመተኛት በፊት የምታረገው ነገር ሩሃህ ላይ የዞረ የሚያድር እሱ ነው። ለዚህ ነው ኢማም ሁጀት አልኢስላም አልገዛሊ ቢዳየት አልሂዳያ ወሊየኩን አኺር ማ የጅሪ ዐላ ሊሳኒከ ዚክሩላህ አላህ አይበቁ ነው ፍቅር መሐባቸው አላህ የኸለቀህን መጨረሻ ምላስህ ላይ የሚመጣው አላህን ማውሳት ይሆናል። ከእንቅልፍ እንደተነሳህም አልሐምዱሊላህ አላህ ስትነሳም አላህ ስትተኛም አላህ ቤት ስትገባም አላህ ስትወጣም አላህ ሁሌ የተፈለገው አላህ 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 እያልክ መኖርህ ነው። ያኔ ሸይጣን አይችልም። ሸይጣን የሚችልህ መቼ ነው? ገፍላ ውስጥ ስትገባ ነው፣ ጋፊል ስትሆን። ወመን ያዕሹ አን ዚክሪ ረሕማን ኑቀይድ ለሁ ሸይጣን ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመ ልቅያመቲ አዕማ። እኛስ እንዴት ነህ ከቁርአን ጋር? እነዚህ አሕዋላቸው ነው። እነዚህ ጥቂቶቹ ናቸው። በየቀኑ የሚቀሩ የመጀመሪያው 10 ረመዳን በየቀኑ የሚያኸትሙ 10 አልአዋኺር ላይ 2 የሚያኸትሙ ብዙ ናቸው። እነዚህ ከመሃላቸው የሚያጅቡ በተለይ ልጃቸውን ወስያ ያሉ ስለሚያጅቡ አላህ ያገራለን። እነዚህ 9 ምክሮች አሁን ረመዳን ላይ ተክለናቸው ሐያታችንም ይቀየራል። ዱንያችንም ሰላም፣ ቀብራችንም ሰላም፣ አኺራችንም ሰላም ይሆናል። ከዚህ ውስጥ አንዱ ሑብ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ማፍቀር፣ ነቢዩን መውደድ። ኢማን እኮ ካሚል አይሆንም። ኢማን ውስጥ ያለው ሰግደህ ጾመህ ካሚል አይሆንም። ትጠየቃለህ አንድ ጥያቄ ከነቢዩና ከልጆች ከነቢዩና ከአባት ከነቢዩና የዱንያው ማፊያ ዱንያ እንዲህ ብትሆን ዱንያው ማፊያና ከነቢዩ የትነው አላህ ሁሉ ዱንያ ይቅር እንጂ አላህ ነቢዩ አሁን ኢማን አለ ከሁሉ በላይ ሆነ ነቢዩ ሰለላሁ ዐለይሂ ወሰለም። طيب እንዴት ሰሃባዎች ይከሱ እኮ ነበረ። አላህ ሐለቱ እኮ የተቀየረ አለ በረሱል ፍቅር ናፍቆት ያያቸዋል። መስጂድ ቤት ሲሄድ እንደገና ይናፍቁታል። ይሄ ሰው አኺራ ትዝ አለው። ደግሞ አኺራ ላይ ጀነት ካልገባው ላላያቸው ነው አለ። አሁን የሚያሳስበው ነብዩ መለየት ነው። አጂብ እኮ አኺራው እኮ ነው የሚያሳስበው። ምን አይነት ፍቅር ነው የነዚህ? እንጨቱ እኮ አለቀሰ አይደል? ሐኒነል ጂዝዕ ይሉት የለ እንዴ? ሙተዋቲር እኮ ነው ይሄ። ከመስጂድ እኮ አልወጣም ነብዩ፣ ወደ አኺራ እኮ ሄደው አይደለም። ከሱ እኮ የተወሰነ ሜትር እኮ ነው የራቁት እንጨት። ይሄን ሰለፎች ሲቀሩት ይሄን ሐዲስ ጺማቸው እስኪረጥብ ያለቅሱ ነበር አለ። የት ነን እኛ እንጨቱ ያለቀሰላቸው ነብዩ? ዛሬ መዲና ሄደው እኮ ሳይዘይራቸው ይመለሳል። ወላ ሐጅ ሄደው እኮ ሳይዘይር የተመለሰ እኮ فإنك لا تجزي نبيك يا فتى ولو جئته سعيا على العين سائر ተውና በእግርህ በአይነህ ተራምደህ ነብዩ ጋር ሄደ ሰላም ብትላቸው ጀዛቸውን አትከፍልም። ለአንተ ብለው ሄደው ለአንተ ብለው ሄዱ።
አላህ ፍቅራቸውን ያልብሰው ቀልባቸውን። እዛን ነብዩን ከዚህ ከሁሉ በላይ መውደድ አለ። ታዩ እንዴት ይመጣል? የረሱል ፍቅር የለኝም እንዴት ላደርግ? ያው በዚህ ፍቅር ዘና አንደኛ ሲራቸውን ቀራ። ሲራቸውን ስትቀራ ሀያተን ስንት ሙስሊም ያልሆኑ ነብዩን ለመስደብ በዚህ ንያ የሆነ ነውር አግኝቼ እሳቸውን ዲናቸውን ይሉና አንዳንድ ፈረንጆች ከፈቱታል። ሲራው ምናቸው ይሰደባሉ። ምን ያህል እዛ ላይ ቤት ብትገባ ካነ ኹሉቁሁ አልቁርአን። እዚህ ሰሃባዎች ብትጠይቃቸው አላየሁም እንደ ነብዩ። እዚህ ግመል የሚያረክስላቸው ናቸው። جاءت لدعوته الأشجار ساجدة تمشي إليه على ساق بلا قدم كنت محمد سيد الكونين والثقلين والفريقين من عرب ومن عجم. سياي هم بمستبني يكون سياي سيدنا خديجة الله قنا وحي عنده ورد يتناقر فإنك الله بيت استمو سويه ما وقف لك ባለቤቱ ናት አለው መታቀዋል ሌላስ ማን ነው የሚያውቀው? እዛ ቤቱ ያሉ ሰራተኛ በለው ዘበኛ በለው እንዲህ ቦታ የማይሰጣቸው እነዚህ ከመሰከሩለት ማለት ሻሃዳ ያስፈልግለት ባለቤቱ ታውቀዋለች በትክክል። ነብዩ ቤት ብትገባም እኮ ተመስከሩላቸዋል፣ ውጭም ተመስክሯል። ተውና ሙስሊም ያልሆነው እኮ መሰከረላቸው። والحق ما شهدت به الاعداء والحق ما شهدت به الاعداء سلموا ሲያይ እኒማ ሐቀኛ ሰው ናቸው። አንዱ የሰለመው በዚች ሰይድና ወህይ ወርዶላቸው ነብዩ ቤት ሲሄዱ ስለ ሰይድና ኸዲጃ ስለ ነብዩ የተናገሩት አለ እኮ ፈኢነከ እቺን ቀርቶ ነው የሰለመው። እንዴት ሲሉት ባለቤቱ እንዲህ የተናገረችለት ሰው ሐቀኛ ቢሆን ነው አለ። ውጭ የማያውቅ ሰው ይናገራል ስላለ እሷ ግን ሁሉ ሐላት ያንቆታለች። ጦርነቱንም ሰላሙንም አይተዋለች። ኸልቁም ያው ሰላሙን صح صلوا على النبي አንድ ሲራቸውን መቅራት አንድ ዓሊም ከ30 በላይ ሲራቸውን ቀረበ። ከ30 በላይ ከቀረበ በኋላ በመናም መጡና አዩዋቸው ሲራቸውን መቅራት። ሁለተኛ ከثرة الصلاة عليه እስኪ በቀን ወርዱ 300 ጊዜ ሰላት አለ ነብይ የሚል እስኪ እጁን ያንሳ እስኪ አንሳ አብሽሩ ማሻ አልሐምዱሊላህ አላህ ኑር ነው ማለት ነው። ከኛ ኑር ናቸው ማለት ነው። ይሄ ትንሹ ማብዛት ነው 300 ጊዜ። ይሄው ኪታብ አለለ እኮ ምርጥ ኪታቦች አሉ። ደላኢል አልኸይራት አለ። ድሮ ሐረም ሲነግሩ መሻይኾቻችን የዛሬ 70 ዓመት 60 ዓመት ማንኛውም ቦታ ስትሄድ መካ ወላ መዲና ሱቅ ስትገባ ሁለት ነገር አይታጣም፣ ቁርአንና ደላኢል አልኸይራት። ገበያ ይሸጣል። ሰው ከሌለ ወደ ቁርአን ወደ ደላኢል አልኸይራት። ስትረስ ያቆ ዲፕሬሽን ያቆ ጭንቀት የለም ሀም የለም ገም የለም ወደ ሰፋት ይሰፋል። ቁርአንና ሰላ አለ ነቢ ሰውየው ይዞ እሱና ሐዘን ምን አገናኛቸው? ላ ተሕዘን ኢነላሃ መዐና የሚለውን አያ 8ኛ ክፍለ ዘመን የነበሩ ዓሊም ሰይድና አቡበከር ስዲቅ ዋሻ ውስጥ ሲያዝኑ ሲያለቅሱ ነብዩ ላ ተሕዘን አላቸው፣ አትዘን ኢነላሃ መዐና አላህ ከኛ ጋር ነው። ምን አሉ? ፈዩእኸዝ ሚንሁ አሉ ከዚች አያት አላ ሑዝነ መዐላህ አላ ሑዝነ ከአላህ ጋር ሆኖ ከአላህ ጋር ያለን ሰውና ሐዘን ምን አገናኛቸው? አላህ ይስጠናይ ቀልባችንን ጠሃራ አላህ ያርግልን። እዘን ሲራቸውን መቅራት ሰላ ዐለ ነቢይ ደላኢል ኸይራት አለ ተንቢህ አለ ፈትሑ ረሕማን ያመቻና ሰላት ኢብራሂምያ አላሱ ሰላት ዐለ ነቢይ ማብዛት። ሌላ ወዳጆቻቸው ጋር መቀማመጥ። ዒልም የምትቀራውበት ሼኽ ጀማዓ ቅዳሜ እሑድ የምታሳልፍባቸው እንዲህ ከአንተ ጋር ያሉ ጀማዓ ቅርብ ሰዎች ነብዩን የሚወድ ሰው መሆን አለበት። ጥላቻም መሐባም ይጋባል። ዘመድ የሚጠላ ሰው ቤት ሲመጣ እኮ ዘመድ እንድትጠላ ያደርጋል። ዘመድ የሚወድ ሰው ሲመጣ ዘመድ አዝመድ እንድትወድ ያደርጋል። የረሱል መሐባ ማለት ውስጡ ላይ የረሱል ፍቅር ያለበት ሰው በአንድ ጀልሳው ረሱልን አፍቅራ ተነሳ። ሰማይ ኢዘን የረሱል ወዳጆች ጋር መቀማመጥ። ሌላ አን ተሕሚለ ሀመሁ የነቢዩን ጭንቀት ልትሸከም። አሁን እኛ ጭንቀታችን
هدد يعمل ليأكل ويأكل ليعمل على آخر الزمان. لمن تسرى له لبلا، لمن تبلا له لسرى. أنت فرس من ذي يفتح فرس يسرنا فرس يعرف في الوقت من ذي صلى الحبيب عجيب. ليه تعيش عشان آكل؟ ليش تأكل؟ عشان أعيش. الله يملزك. ይሄን ዳዕዋ ስትወጣ ነው የምትማረው። ዳዕዋ ሶስት ቀን ስትወጣ ቤት ስትመለስ አሁን ሂጃብ የማትለብስ ናት ካለ እንቅልፍ አይወስድም። ድሮ እኮ ምንም አይመስልም። ሰግዳለህ ጾመህ የማይሰግድ ሰው ካየ አይጨንቅህ ይጀምራል። የዲን ጭንቀት የምንለው ኡመቱ ሂዳያ ይሄ ጭንቀት ይሄን መሸከም የነቢዩን ፍቅር መሐባ ያመጣል። ሌላው ከወንጀል መራቅ ነው። አላህ ተቅዋውን ያልበሳል። ሁላችንም እዚህ ፈቂር ነው። إذن عندنا نبي مودد بلنا يا نبي محبة ميامتوت نجاروشنم نجرنا شوال الله زاري لبسنا من وضع الله هرجع ولدنا حب أهل بيته يا نبي يا لجل جوجات شوكس كهونا البر الأشراف وجه النسول تودات لجن تلتو أباتنا ودلوا علنا لجن عم يدبدبوا ودلوا علنا علنا ده يلا مدن النسول تودات شو إمام يوسف النبهاني عند كتابة شولاي فصل في وجوب احترام الفاسقين كلنا تونا مطيع عجيب على البيت دعوات رجل هذا تمكر ولكن ذاته متصل يسأل رجل سوستنيا حب القرآن يا رمضان هو القرآن قبلنا يا قرآن المحبة الله يستعين هي الدعاء أبزوت يا قرآن محبة عندك اللهم بل حببنا إلى القرآن وحبب القرآن إلينا وإلى أولادنا وأحبابنا. هون سوف تجنكت لما متى أبتمهم دهاهم منهم هون جنكت اللوست يبقى في توجه مسكين يحجو بيتحجو قباس የዱንያ ቁሳቁስ ብዙ የላቸው፣ ደሞዝ ብዙ የላቸው፣ ልጅ ብዙ ነው፣ ክፍሉ ትንሽ ነው፣ ግን ደስተኞች ናቸው። ስሩ ምንድነው? አንዱ ከቁርአን ጋር ያላቸው ትስስር። ሁሌ ቁርአን ይቀራሉ፣ ረመዳን ላይ ብቻ ሳይሆን ወይ ከመግሪብ እስከ ኢሻ አው ተሐጁድ ሰላት ላይ አው ከዙህር በኋላ አልሙሂም ቁርአን ይቀራሉ። ቁርአን ካለው አንድ ፈዋኢድ ይሄ ቀኑ ሙሉ የምትሰማው ነው። የሚያስከፉ ዜናዎች፣ የሚያስከፋ ኸበር ምን ውስጥህን እንዲህ ተስፋ እንድትቆርጥ የሚያደርግ አው የመሳሰሉ ልክ ቁርአን አንስተህ መቅራት ስትጀምር ያ ሁሉ ጣሃራ እየሆነ ሄዳል። ለዚህ ነው ከቁርአን ጋር ያሉ ሰዎች ደስተኛ የምታያቸው። ወማ አልቁርአን ፊ ቀረን የአላህ ሰዎች ከቁርአን ጋር አይለዩ። ሁሌ ለአዳማን እስኪ ዝግጁ ነው እነዚህ ቁርአንን ከረመዳን በኋላ ሐያቱ ውስጥ ለማስገባት በተለይ ከመግሪብ እስከ ኢሻ ለሰዓት አደራችሁ። ይሄ አውራ ዶሮ ታውቃላችሁ አይደል? አውራ ዶሮ የድሮ ማለት ነው፣ ኦሪጂናል ያሁኑ አላህ ወላ አዛን ማለት አይችልም። አዛኑ ራሱ አውዝ ቢላ ሰውን ሸውደው ዶሮውንም ሸውደው ሹፍ አኺር ዘመን የድሮ እኛን እያለን ዶሮ አዛን ሰዓት ላይ ሙአዚኑን ቀድሞ ዛሬ የእውነት ነው የእውነት ነው ምስክር አዛን በትክክል ይል ነበር። አሁን ሹብሃ በላ መሰለኝ አዛኑ ጠፋበት። የለም ሰለ አለ الحبيب قلبك يطيب አውራ ዶሮ ካለ ትክክለኛው ወይ ከገጠር አምጣው ዝም ብለህ ተወው። ቤት መግሪብ ሊሆን ስል ቤት ክፍሉን መፈለግ ይጀምራል የሚያድርበት ቦታ። ይሄ ሙስሊም ደግሞ ለብሶ መጣም ሊሄድ ይለብሳል። አውራ ዶሮ ይሻልበታል ከዚህ ኸልቅ አያለ። የትኛው አባት ነበር የድሮ ያያቸው? እኛ በልጅነት የደረስንባቸው አባቶች በሐያታቸው መግሪብ ውጭ አዛን ብሏቸው አያውቅም። ይሄ ወንዱን ነው የምነግርህ፣ ሴቱማ በህልምም አይታሰብም። አሁን ከተገለበጠው አኺር ዘመን ሰውየው ቤት ነው ሰው ውጭ ናት። والله اعلم على መዘመን በሐያት የተረስንባቸው አባቶች በአይን ያየናቸው እኮ ነው። መግሪብ አዛን ውጭ ብሎባቸው አያውቅም። ይሄ የነጋዴዎችን ነው የምነግርህ እኮ ያ 24 ሰዓት ቁጭ ብሎ አላህ አላህ የሚለው ነጋዴ መርካቶ የሚነግዱት እኮ ነው የምነግርህ። ሰዓት አለው ሁሉም ነገር። ጠዋት ይወጣሉ፣ ከአስር በኋላ ሪዝቅ ትፈልጋለህ አትንከራተት። ሱብሂ ስገድ እስከ ይሽራቅ አላህን ዘክር።
ሱብሂ ሰግዶ እስከ ኢሽራቅ አላህን ዘክሮ ወደ ሥራ የሚሰው ይላሉ ዑለማዎች። ዱንያን ዓለም ሪዝቅ ፍለጋ ከሚንከራተት ይበልጥ አላህ ቀረብ ያደርግለታል። አውራ ዶሮ መግሪብ ሊሆን ሲል ኸላስ ጨረሳ። አሁን ማደሪያ ቦታ ይፈልጋል። የሚያጅብ ይሄ ብቻ ሳይሆን ልክ ፈጅር ሲሆን ደግሞ ዘሎ ሲወርድ ታየዋለህ። ላ የኩኑ ዲኩ አክየሰ ሚንከ አውራ ዶሮ ይሻልብሃል። አላህን አትፈራ። አላህ በኸለቀው እኮ ነው የሄደው ሰው ጨለማ ወጀዐልና ሌይለ ሊባሳ ወጀዐልና ነሃረ መዓሻ። አሁን እኮ ገለበጥ ነው። አላህ ፀሐይ አሁን ጠልቃ እኮ ጨለማ አብርተን ሞባይል እንነካለን። አፍያም እያጣህ ዲንም እያጣህ እኮ ነው አንድ ላይ አይምጣጣው ሁለቱን ነው አንድ ላይ ይሄን ስንተኛ ደርሰናል? ሐበ ነቢ ሐበ አህለል ቤቱ ሐበ አልቁርአን። ይዘን ቁርአን አደራ። በተለይ ተሐጁድ ሰላት ላይ ተሐጁድ ሰላት ላይ ቁርአን እንደ መቅራት የሚጣፍጣለን እንዴት ይጣፍጣል? ኸልቁ ተኝቷል። አንተ የአላህ የመውደድ ምልክቱ አንዱ ማየት ከፈለክ ሰው ሁሉ በተኛበት አላህ ቀሰቀሰ። ሄደ በዛ ብርድ ውዱእ አረካ። ተነስተ አላህ ፊት ቆመ ቁርአንን ቀራ። ከዚህ በላይ ምን ያሳየህ የመውደዱ ምልክት? ለዚያ አንዱ ባሪያ ገዛዋል ድሮ ይሸጣል። ሱብሃንአላህ ልክ አሁን በግተራ አይደል? እንደዛ ሰዎች እኮ ነበሩ። ሄደ የት ነው ይሄ የገሌ ሀገር ነው ቀውይ የትኛው ነው ብለህ አንዷን ገዝቼ አመጣኋት አለ ለኸይማ። ሌሊት ላይ ተኝቻለሁ አለ። አንኳኳለች አለ እሷ አንኳኩታ ያኔ አሳዳሪዋ ሰዓት አትሰግድም እንዴት ትለኛለች። የሰራ ተንከራተች የምውል ሰው ነኝ ተለኛለች። መጨረሻ በኃይል አንኳኳቸው ተነሳው አለ። ሰግደውን ሰግጄ ቀረብ ብዬ አዳምጣታለሁ አለ የምትለው ዱዓ ስታረግ ያ አላህ አለች ትላለች ዱዓዋ ላይ እኔም በምታፈቅርበት እኔም በምትወድበት የሆነበት ኢላ ማ ገፈርተ ሊ ትላለች። አጂብ ናት። ምን አይነት ኸልቅ እኛን እንጂ አላህን አላህ እንወድሃለን ብለን ምን ለምነው እንጂ እሱ እኛን በሚወደው ተለበውን አወቀው። እስክትጨርስ ጠበቋል። ከጨረሰች በኋላ ከይፈ አረፍቲ አነሁ ዩሒቡከ ያልኳት አላህ እንደሚወድሽ ግን በምን አወቅሽ? ሰላት ሰለ ዐለል ሐቢብ ለምለም ለው ለም ዩሒበኒ ለማ አናመከ ወአውቀፈኒ ያለችኝ። ባይወደኝማ አላህ አንተን አስተኝቶ እኔን ባልቀሰቀሰ ነበር። አየህ የመውደድ ምልክት ድሮዎቹ ጋር የኛ መውደድ ብር ካየነው ብር አለው በቃ ማን ያለ ብር ቃሩንም ነበረው እኮ ብር ፍርዓውንም ነበረው ነብዩ ይራቡ ነበር። መለኪያ ነው እንደ ብር ይሄ እኮ ነው። አየህ አላህ ባይወደኝ አለችው እኔ አንተን አስተኝቶ እኔን ባላቆመኝ አለች። አሳዳሪው እሱ ገዝቶ የመጣው እሱ ባለ ብሩ እሱ እሷ ምንም የሌላት ብር የላት ስልጣን የላት ምን የላት ግን ቀልቧ ላይ ማዕሪፈት አላህ አይ ከአላህ ጋር መሆን ላ ሑዝና ማአላህ ከአላህ ጋር ይዘን ስንት ሆነ? ስንት ሆነ? ነቢዩን መውደድ አህለል ቤትን ቁርአንን መውደድ ሑስነ ظን ቢልሙስሊሚን ሙስሊሞችን በሙሉ በመልካም መጠርጠር በመልካም ማሰብ። አሁን እዚህ መስጂድ ላይ የሁሉ ኸልቅ ከኔ የሚሻል ኸልቅ ነው። ምን ትከስራለህ? ከሰርክ ምን ከሰርክ? አማ ይሄ እንዲህ ነው ይሄ እንዲህ ነው ስትል ቀልብህ ይረበሻል፣ ቀልብህ ይበከላል። ባላወቀው ነገር በገይብ ነገር ተናገርክ ማለት ነው። በምን አወቀው? ማን ከማን እንደሚሻል የሚታወቀው አሉ ሑስነል ኺታም ሰዓት ነው አሉ። ይሄ ደግሞ ገይብ ነው አሉ። ኸምር ቤት ያለውን አምጥተው አላህን መስጂድ ስጁድ ላይ ይገለዋል። አንዱ ከመስጂድ አምጥተው ኸምር ቤት ይገለዋል። አይቆም አላህ ሰላም ስንቱ ስጁድ ላይ የሞተ አለ። ሐያቱ ላይ ዲን ያልነበረው ሐረም የሞተ ሰው አለ። በቂ የተቀበረ ሰው አለ። ሰውን በጥሩ አስበው ይሁን አሁን የምታየው እዚህ ያለው ከኔ ይሻላል በምን አወቀው? ስንት ስር የተሸከማለ መሀል ያለ አጂበለ ሙስሊሞችን በመጠርጠር አምስተኛ ኢትቃን ማ አቃመከ አላህ። ይሄ ስራ ዓለም ላይ ያላችሁትን በሙሉ ይመለከታል። ሁላችሁ አንዱ ነጋዴ ነው፣ አንዱ ዶክተር ነው፣ አንዱ ሼክ ነው፣ አንዱ አላህ የሰጠህ ቦታ አለ አይደል? ይሄን አሳምረህ ስራው። ዶክተር ነህ አይደል? አኽላቅ በተለይ ዶክተሮች አሁን ደስ ይለናል። አንዳንድ ሙስሊም ዶክተሮች ሙስሊም ያልሆኑት ማንጋ
እገሌ ጋር መሐመድ ጋር ሄዱ ይባላል። ለአብደላህ ጋር በጣም ጥሩ ሰው ነው ያለው ይሰው ደስ አይልም? መሐመድ ገብተህ ሙስሊም ያልሆነው መስክሮ ሲሄድለት ደስ አይልም? ይሄ ራሱ ዳዕዋ ነው። ዳዕዋ የምላሱ አለ፣ የጽፈቱ አለ፣ የኹጥባው አለ፣ ኪታብ መጻፍ አለ። አንድ ዳዕዋ የዝምታ ዳዕዋ አለ ይባላል። ምን ነው ዝምታ ዳዕዋ? በአኽላቅ አለ። ዝም ብለህ በአኽላቃቸው እኮ ሰው ይሰልም ነበር ሰሃባው። የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ታስሮ ታሰራ ያ ነብዩን ሰሃባዎችን እንዲያቸው ሐለታቸው ሙሐመዱር ረሱሉላህ ወለዚነ መዐሁ ወሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ተራሁም ሩክዓን ሱጀደን የብተጉነ ፈድለን ይኸውላ ያይና ወጥቶ ተመልሶ አሽሀዱ አን ላ ኢላሃ ኢለላህ ወአነ እኛ ይኸውላ ኹጥባ እያደረግን የሰለመውን እኮ እያከፈረ ነው አለ። ተዋደሰና ሰለመ በአኽላቅ መጥፎ አኽላቃችን ማለት ሙስሊም ሆነ ከሙስሊም ጋር ስትጋጭ ምሳሌ ባለ አንድ ሼኻችን አውራ ዶሮ መስታወት አያሉ ፊት ለፊት ዶሮ ገይራ መሰለኝ አላሁ አለም አይችልም ሲያይ እሱ የሚመስል ነገር ሲያይ ዘረ መጋጨት ጀምራሉ። ከመስታወቱ ጋር ተጋጭቶ ደከማሉ። እኛ ሙስሊሞች ሐለት ይሄ ነው። ምትሰበው ምን ብትል ማን እየነካህ ነው? የነቢዩ ራስህን እኮ እየነካህ ነው። ራስህን እኮ ነው የምትነካህ። ዳዕዋ አድርግለት፣ ምከረው። እምቢ ካለ ተው እንታ ያው መሳቂያ ትሆናለህ። ብቻህን እኮ ነው የምትሳሰበው። አላህ አኺራ ላይ አላህ ደብስታ ኢዘን ኢትቃን ጸጉር እንታስተካክል አንደኛ አድርገው። አዲስ አበባ ላይ አንደኛ ገሌ ነው እንዲባል አላህ የሰጠህ ስራ ነጋዴ ነህ። ጥሩ ዕቃ ንጹህ ዕቃ አምጣ ለነቢዩ ኡመት ንጹህ ዕቃ አምጣላቸው። ንጹህ ዕቃ አምጥቼ ነው የማከፋፍለው። ሰነተ ለመሰለ አሁን ረመዳን ነው አይደል? አሁን ቴምር የሚሸጥ ሰው ሐጃ ወጣ ረመዳን ላይ ቀልቦ ስለ ኢፍጣር ያስባል። እሱ ደግሞ ስለ ትርፉ ያስባል። አብሽራል ጥሩ ቴምር አምጣ ለነቢዩ ኡመት ትርፍህን ብቻ ሳይሆን አሳምረው የምታመጣው ኢትቃን ማአቃመከ አላህ አልሙሂም አላህ ያስቀመጠህ ቦታ አሳምረህ ስራው። እዚህ ለምን አረገኝ ደግሞ አይባልም ማለት ዙበድ ላይ ወልሐቁ አን ተንዚለ ሐይቱ አንዘለከ ሐታ የኩነ አላሁ ሚንሁ ነቀለከ። አደቡ በከዛው አላህ እንዳረገ መሆን ነው። ሲፈልግ ራሱ ያወጣሃል። ከዛ በንግድም እኮ ማግኘት ትችላለህ። በአማና ስራ ትዋሽ፣ አታጭበርብር። አለቀ። የግድ ሁሉ ነገር መስጂድ ውስጥ ደርሶ እኮ የሚታየው ስራው እኮ ውጭ ማን ነው እዚህ የሚመጣው? ኢልም የሚቀራ የሚሰግድ እኮ ነው። አንተ ጋር ግን እኮ ሙስሊሙ ሁሉ እኮ ይመጣል። ነገር ይዘት ዶክተር ስትሆን ሁሉ ሰው እኮ ይመጣል። እዚህ ይመጣ እኮ የሚሰግድ ትንሽ ደርስ ኢማን ያለው ሊያዳም አብዛኛው ሰው ያለው እኮ አንተ ጋር በሰራ እኮ ያ ሁሉ ሰው ሂዳያ ሊያገኝ ይችላል። አያገኝም? እዛን ስንተኛ ሆነ? ስድስተኛ አንተኩለል ሐላል ያው ስራ ላይ እንዲውል የምትበላው ሐላል መሆን አለ። ኩል ማ ሺእተ ፈሚስለሁ ተዕመል ፈለግከውን ብላ የበላኸው አይነት ስራ ነው የምትሰራው። የሚያጅበው ጥንቁቅ ናቸው እነዚህ አላህ የሚፈሩ ሰዎች። በተለይ የሚበሉት ነገር ላይ ሐራም ስትበላ አሉ መን አከለል ሐራም ዐሰት ጀዋሪሑሁ ሻአም አባ የሰውነት አካሉ ቢፈልግም ቢጠላም ወንጀል ላይ ይወድቃል። የበላኸው ሐራም ነው። ሰውነት ወደ ሐራም እንጂ እምቢ ይላል። እነዚያ ልጆች አሁን ብዙ ልጆች ያገኘነው ቦታ ፒዛ ታበላ፣ ያገኘነው ቦታ በርገር እያበላኸው ከልጅነት ጀምሮ ሐራም ያምረዋል። ያበላኸው ነገር እኮ የበላኸው እኮ ነው የምትመስለው። ኩል ማ ሺእተ ሚስለሁ ተዕመል ሐላል ልትበላ። ይሄ 6 ሆነ አይደል? 3ቱ ሐዲስ ላይ የመጡ ደግሞ አሁን ረመዳን ላይ ተክለኸው የቀረው ሐያት በዚህ ለመሄድ አንደኛ መልካም መናገር። እስኪ ነይቱ እስኪ ካሁን በኋላ ከዚህ አፌ መልካም ነገር ዳዕዋ፣ ቁርአን፣ ዚክር፣ ሰላ ዐለ ነቢይ፣ ባቂያቱ ሳሊሓት ኸይር ነገር ብቻ ምላሴ ሊናገር በሉ። እስኪ ነይቱ እስኪ ነወይና በሉ። መልካም መናገር፣ ሰላምታ ማብዛት። ሰላም የአኽር ዘመን አሁን 10 ሙስሊሞች እያሉ ይመጣልና ሰላም አለይኩም ብሎ ጓደኛው ብቻ ሰላም ብሎ ይሄዳል። የቀሩ 9ኞች አሰላሙ አለይኩም በላቸውና ከዛ ነገር ወስን ሐጃ
ነጥለህ እሱም ብቻ ሰላም ማለት ሙስሊሞች እኮ ናቸው የቀሩት። መሐባ እኮ ያመጣል ሰላም፣ ሀዲያና ሰላም መሐባ እኮ ያመጣል። ኢዘን ሰው መልካም መናገር፣ ሰላምታ ማብዛት፣ ሰውን ማብላት ሰውን ማብላት ወዴት ይወስዳል? ወደ ጀነት ይወስዳል። ሰውን ማብላት። አማ ሰውን መብላትስ አሁን ሰው የያዘው ሰውን ይሄማ ወደ እሳት እኮ ነው። ሰውን ማብላት የምትችለው ተምር አለ በተምር ተኸናረ ወለው በሸቅ ተምር አታቀድም። የትኛው ናት አኺራ ላይ ነጃ የምታወጣ? ስንት ሆኑ እነዚህ? 9። በዚህ ከሰራን የቀረው ሐያታችን ላይ ዲን ይቀራል። አፋችን ረመዳናችን እንጠብቀው። በተለይ ከጊባ ከውሸት ከመናገር ከሐሜት እንጠብቀው። አይናችንም እንደዛ እንጠብቅ፣ ጆሮአችንም እንጠብቅ፣ እግራችንም ወደ መስጂድ ሲለተራሂም ዘመድ መቀጠል የመሳሰሉት አላህ ይወፍቀን። በዚህ ለመስራት ማን ዝግጁ ነው? በሰማነው ምን ሰራ አላህ ያደርጋል።